ነቢያቶች ሁሉ ያስተማሩት አላህ አንድ ነው ነው። አምላካችን አላህ በአንድነቱ ሁለትነት የለበትም፣ በአንድነቱ ሶስትነት የለበትም። ኢስላም ጅማሬው መሰረት ያደረገው ከነቢያችን አለይሂ ሰላቱ ወሰላም ሳይሆን ከመጀመሪያው ሰው ከአደም አለይሂ ሰላም ዘመን ጀምሮ የመጣ ነው። ሰው የተፈጠረበት ጎዳና ነውና ይሄን ሃይማኖት ያዝ። ላ ተብዲለ ሊኸልቅላህ፣ ይህ የአላህ ፍጥረት የሆነውን ሃይማኖት መለወጥ የለም፣ አትለውጥ እያለ ነው። ሰው ክርስቲያን ልጆቹን በማጥመቅ ክርስትና እንደሚያስነሳው ሙስሊም ልጁን ሙስሊም ላደርግ ብሎ ያሰበበት ወቅት አለ። በነፍስ ወከፍስ ብትጠየቁ መቼ ነው እስልምና የተነሳችሁት ብትባሉ መልስ አላችሁ? መቼ ነው የተጠመቅሽው አልኳት። በ80 ቀን አለች። እስከ 80 ቀን ምን ነበርሽ ስላት ሙስሊም ነበርኩ አለች። ማን ነው ሙስሊም ያደረገሽ አልኳት። እግዚአብሔር አለች። ነቢዩላህ ኑህ አለይሂ ሰላም ምንድን ነበረ? ሙስሊም ነበረ። ትምህርት ቤት እንደተማርከው ከ570 ዓመት በኋላ የመጣ ሃይማኖት ሳይሆን ጥንት መሰረት ያለው የመጀመሪያው በምድር ላይ የተላከው ረሱል ኑህ እንኳን የኖረበት እምነት ነበረ ማለት ነው። أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين. أما بعد فسلام الله عليكم ورحمته وبركاته. الحمد لله كهل بفيت يا ملاكاتنا الله فقاد هونو بزي سفر علي برمضان يمجرشاوچو 10 ቀኖች 10 الاواخر ላይ ቅዱስ የሆነውን ቃሉን ለመስማት አላህ ፍቃዱ ሆኖ አገናኝቶናል። ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አልহামዱሊላህ። ኢንሻአላህ ከዛ በመቀጠል በተሰጠኝ አጭር ሰዓት ውስጥ ኢንሻአላህ ስለ ኢስላም ምንነት የተወሰኑ ገለጻዎችን ማድረግ እፈልጋለሁ። እነዚህን መሳሪያ ተደቅኖባቸው ተገደው ሳይሆን በራሳቸው ጊዜ ፈቅደው አይተውና መርምረው ለህይወት ጥያቄያቸው መልስ አግኝተው የነገው አኺራችን ይሻላል ብለው ኢስላምን ለመረጡ ወንድሞችና እህቶች እንዲሁም እስከዛሬ ድረስ በአምላካችን አላህ ፍቃድ በኢስላም ላይ ለጸና ነው ለኛ ለሙስሊሞች ኢስላም ማለት ምን ማለት እንደሆነ ግንዛቤ ሊኖረን ይገባል ማለት ነው። ኢስላም የነቢያት ሁሉ ሃይማኖት ነው ብለን እናምናለን። እስልምና የጀመረው ከነቢያችን አለይሂ ሰላቱ ወሰላም ጊዜ አንስቶ ሳይሆን የሰው ዘር መጀመሪያ ከሆነው ከአደም አለይሂ ሰላም ጊዜ ጀምሮ የመጣ ነቢያት ሁሉ ያስተማሩት ሰዎችም ሊከተሉት የሚገባ እምነት ነው ብለን ስለምናምን ስለዚህ እምነት የተወሰኑ ነጥቦች መጠቀስ አለባቸው ማለት ነው። ከቃሉ ትርጓሜ ራሱ ምንነሳ ኢስላም ማለት በሃይማኖታዊ ፍቺው هو الاستسلام لله تعالى بالتوحيد لاندو አምላካችን አላህ ለፈጠረን ጌታችን አላህ ምሉእ ማንነታችንን እሱም ብቻ በመገዛት እሱም ብቻ በማምለክ እጅ መስጠትና መታዘዝ ኢስላም ይባላል። والانقياد له بالطاعه ባዘዘው ትእዛዝ ላይ ቀጥ ማለት والخلوص من الشرك والبراءة من اهلها የኢስላምን ያምልኮ ስርዓት ተውሂድን ከሚቃረን የሽርክ ተግባርና
ይሄንን ከሚፈጽሙ አካላቶች ነፃ ወጥቶ አላህን በብቸኝነት ማምለክ ኢስላም የሚለውን ስያሜ ይሰጣዋል ማለት ነው። ነቢያቶች ሁሉ ሙስሊሞች ነበሩ ብለን ስናምን ከዚህ ትርጉም ተነስተን ነው ማለት ነው። እያንዳንዱ ነብይ ሲያመልክ የነበረው የፈጠረውን አንዱን አላህ እንጂ ሁለት ወይም ሶስትነት የተገለጸበትን ሌላ አምላክ አልነበረም ማለት ነው። አላህ በቅዱስ ቃሉ ቀደምት ነቢያቶች ለህዝቦቻቸው ሲላኩ ያደረጉትን ተጋድሎ ትምህርታቸውን በቁርአን ላይ ነግሮናል። ኑህ አለይሂ ሰላም በቁርአን ላይ በሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ አጠቃላይ ነቢያቶች ሁሉ ይህንን ትምህርት እንዳስተማሩ ሲገልጽ ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ከመልእክተኛ አንድንም አላክንም ኢላ ኑሂ ኢለይህ ወደዚህ መልእክተኛ መልእክትን ብናስተላልፍለት ወህይን ብናወርድለት እንጂ أنه لا إله إلا أنا فاعبدون ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን በብቸኝነት ተገዙኝ በማለት ትእዛዝ የምናስተላልፍላቸው ቢሆን እንጂ ሌላ ትእዛዝ የተሰጠው አንድም መልእክተኛ የለም ይላል። የነቢያት ሁሉ ባንዲራ መለያ አርማቸው ይሄው ላ ኢላሃ ኢላላህ ነው። በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ተደግሟል። ወለቀድ በዐስና ፊ ኩሊ ኡመት ረሱላ በየህዝቡ ሁላ መልእክተኞችን ልከናል ይላል አምላካችን አላህ። ምን በማለት አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ከሱ ውጭ ያሉ አምልኮቶች በጠቅላላ ጣዖታት ናቸውና ጣዖታትንም ራቁ በማለት ወህይ የምናወርድላቸው የሆኑ መልእክተኞችን በየህዝቡ ሁላ ልከናል ይላል። ነቢያቶች ሁሉ በዚሁ መልእክት ተልከዋል። ነቢያችን አለይሂ ሰላቱ ወሰላም በትምህርታቸው ላይ ምንድነው ያሉት? አፍضل ما قلت انا والنبيون قبلي እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገሩት ንግግር ሁሉ በላጭ የሆነው ላ ኢላሃ ኢላላህ የሚለው ነው። አይ ላ ማዕቡደ ቢሐቅ ኢላላህ ከአንዱ አላህ በስተቀር እውነተኛ አምልኮ የሚገባው ምንም አምላክ የለም የሚለው የሙስሊሞች ምስክርነት ነቢያቶች ሁሉ ሲኖሩበት የነበረ ነው ማለት ነው። ኑህ አለይሂ ሰላም ለህዝቦቹ እንዳስተማረው ማለት ነው። በቁርአን ላይ ምን ይላል? ሱረቱል ሙእሚኑን ምዕራፍ 23 ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ በርግጥም ኑህን ወደ ህዝቦቹ ላክነው ፈቃለ ያ ቀውሚ ዕቡዱላህ ህዝቦቼ ሆይ አላህን በብቸኝነት ተገዙት ማ ለኩም ሚን ኢላሂን ገይሩህ ከሱ ውጭ ሌላ የሚመለክ አምላክ ለእናንተ የላችሁምና እሱም በብቸኝነት ተገዙት በማለት ይሄን ትእዛዝ ሰተን ወደ ህዝቦቹ ልከነዋል ይላል። ይህንኑ ትእዛዝ ኢብራሂም አለይሂ ሰላም ኸሊሉ ረሕማን የረሕማን ወዳጅ የነበረውም በሱረቱ መርየም ቁጥር 42 ላይ መልእክቱን በድጋሚ ያስተላልፎታል። ምን ይላል ኢብራሂም? ኢዝ ቃለ ሊአቢሂ ለአባቱም ባለ ጊዜ አስታውስ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ አባቴ ሆይ የማይሰማ የማይመለከትንና ካንተ ምንም ሊያብቃቃ የማይችል የሆነን ነገር ለምን ትገዛለህ? አንተ መገዛት ያለብህ የሚያይና የሚሰማ ለችግርህ ደራሽ የሆነው አንተን የሚያብቃቃህን አላህን እንጂ ሌላን ለምን ታመልካለህ ብሎ ለአባቱም ለህዝቦችም ኢብራሂም መልእክት አስተላልፏል ማለት ነው። አጠቃላይ እያንዳንዱ ነቢያቶች በቁርአን ላይ የተጠቀሱትን እንመልከታቸው ቢባል ያስተማሩት ትምህርት ከዚያ አይወጣም ማለት ነው። ሁሉም ሲያስተምሩ የነበሩት አንድ አምላክ አላህ አለን ያሉት። አንደኛው ነብይ መጥቶ አላህ አንድ ነው ሊል፣ ሌላኛው መጥቶ ሁለት ነው ሊል፣ ሌላኛው ደግሞ መጥቶ ሶስት ነው ለማለት አልተላኩም። ነቢያቶች ሁሉ ያስተማሩት አላህ አንድ ነው ነው። አምላካችን አላህ በአንድነቱ ሁለትነት የለበትም፣ በአንድነቱ ሶስትነት የለበትም። ጥንትም ዘላለምም በአንድነቱ የጸና ብቸኛ አምላክ ነው። ሙስሊሞች በዚህ ነው የምንለየው። ነቢያት ሁሉ ሲያመልኩት የነበረውን አንዱን አምላክ አላህን እናመልካለን።
ይሄ አምልኮ ዛሬ ከኢስላም ውጪ የት ነው ያለው ብለን ደግሞ ልንጠይቅ ይገባናል። ኢስላም የእውቀት ሃይማኖት ከሆነ ሌሎችንም ልንጠይቃቸው ይገባል። ዛሬ በሌላ እምነት ተከታዮች ዘንድ ያለው የፈጣሪ ጽንሰ ሐሳብ ስለ ፈጣሪ ያላቸው ግንዛቤ አምላክ አንድ ነው ቢሉም በአንድነቱ ላይ ግን አብሮ ምንን ይቀበላሉ? ሶስትነትን ይቀበላሉ። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በአንድነቱ ሶስትነት አለበት፣ በሶስትነቱም አንድነት አለበት። ሶስቱም አይለያዩም፣ አይነጣጠሉም፣ ሁሌም ባንድ ይመለካሉ ይላሉ። ይሄ ነገር ወደ ውይይት መድረክ ላይ ቀርቦ ጥያቄ ቢነሳ የመጨረሻው ምላሽ ሚስጥር ነው የሚባለው። ሚስጥር ነው ማንም የሚለው ነው። ከሰባቱ ሚስጥራቶች አንዱ ሚስጥረ ሥላሴ አይደለም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት የሆኑ በስም ሶስት የሆኑ በመለኮት በአሰራር ባገዛዝ ግን አንድ የሆነ እግዚአብሔር አለ ይላሉ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። እግዚአብሔር ግን አንድ እንጂ ሶስት አይደለም ይላሉ። እንደገና አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም። ወልድም አብ አይደለም፣ ወልድም መንፈስ ቅዱስ አይደለም። መንፈስ ቅዱስ አብ አይደለም፣ መንፈስ ቅዱስ ወልድ አይደለም። ሶስቱም የየራሳቸው አካል አላቸው ይላሉ። ታዲያ ሶስቱም የየራሳቸው አካል ካላቸው አብ ራሱን የቻለ አምላክ ነው ወይስ አይደለም? ወልድስ ራሱን የቻለ አምላክ ነው ወይስ አይደለም? መንፈስ ቅዱስስ ራሱን የቻለ አምላክ ነው ወይስ አይደለም? ለእያንዳንዳቸው አዎ የሚል ምላሽ ከተሰጠ ሁሉም ራሱን የቻለ አምላክ ከሆነ አካል ሶስት እንደሆነ ሁላ መለኮት ስንት ይሆናል? ሶስት ይሆናል ማለት ነው። የማንም ሰው ጭንቅላት በሚረዳው መልኩ አይ አብ ያለ ወልድና ያለ መንፈስ ቅዱስ፣ ወልድ ያለ አብና ያለ መንፈስ ቅዱስ፣ መንፈስ ቅዱስ ደግሞ ያለ አብና ያለ ወልድ አንዱ ከሌላው ተነጥሎ አምላክ ተብሎ ሊጠራ አይችልም ካሉ ሶስቱም አምላክ እንዴት ይሆናሉ ብለን እንጠይቃለን። ምክንያቱም አምላክነት በትብብር በእገዛ የሚመጣ አይደለም፣ መለኮታዊ ባህሪ ነው። ይህንን ባህሪ እንዴት አንዱ ከሌላው ጋር ተደጋግፎና ተረዳቶ ሊያገኘው ይችላል? እኛ የምንረዳው ሶስቱም አምላክ አይደለም የሚለውን ይሆናል ማለት ነው። ተግባባናው? በዚህ ሰዓት አሁንም የሚሰጣችሁ የመጨረሻ ምላሽ እናንተ እዚህ ድምዳሜ ላይ የደረሳችሁት በሰዋዊው